ኢትዮ ጅቡቲ ባቡር የቢሾፍቱ ዓለም አቀፍ ኤርፖርት የባቡርና የመንገድ ፕሮጀክቶችን ኢላማ ማድረጉ ተሰምቷል። የኢትዮ ጅቡቲ ምድር ባቡር ከቻይናው ግዙፉ ኩባንያም ኢሲሲ ጋር የፈጠረውን ስትራቴጂካዊ ሽርክና ተጠቅሞ በቅርቡ ወደሚገነባው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሚያመሩ ወሳኝ የባቡርና የመንገድ መሰረተ ልማቶችን ግንባታ ላይ ትኩረት ማድረጉ ተነግሯል። ይህ እርምጃ ኩባንያው ከወትሮ የባቡር ኦፕሬተርነት ሚናው አልፎ ወደ አጠቃላይ የመሰረተ ልማት ግንባታም ኃይልነት ለመሸጋገር ያለውን ምኞት የሚያመላክት መሆኑ ተጠቁሟል። በዚህ የ12 ቢሊዮን ዶላር ግምት ካለው ፕሮጀክት ጋር ተያይዞ ኢትዮ ጅቡቲ ባቡር 2 መስመር ያለው ባቡር ሀዲድና ተጓዳኝ የፍጥነት መንገድ የመገንባት እድል ያለው ተወዳዳሪ መሆኑን ካፒታል ያገኘው መረጃ ያመለክታል። የባቡር መስመሩ ብቻውን 47 ኪሎ ሜትር የሁለትዮሽ ትራክ ዝርጋታን እንደሚያካትት ታውቋል። ይህ ሽግግር ምክንያታዊና ስትራቴጂካዊ ለውጥ ነው የተባለ ሲሆን የኛ ኢንጂነሪንግ ክፍል ፈጣን መንገድ በባቡር መስመሮችና ወደቦች ላይ በማተኮር ዘመናዊ ሎጂስቲክስ ስርዓት ምህዳርን የመፍጠር ስርዓትን ይገነባል ሲሉ የተቋሙ ዋና ስራ አስፈጻሚ ታከለ ኡማ ተናግረዋል። ኢትዮ ጅቡቲ ምድር ባቡሩ በቅርቡ ወደ ሆልዲንግስ ኩባንያነት መቀየር የመለወጥ እቅዱን ተከትሎ የስራ አድማሱን ከባቡር መስመር አስተዳደር አልፎ ወደ ትልልቅ የሲቪል ኢንጂነሪንግና ወደብ ልማት ለማስፋፋት አስችሎታል።